አሁን የቀልድ ሰዓት አይደለም። እየቀለድኩ አይደለም። የቀልድ ሰዓት አይደለም ብሩኬ። በቃ ሀላት ቀልድ። ሃይሚ ትልቅ ፕሮግራም አዘጋጅቻለሁ እና ይሄ በጣም ብዙ መስዋዕትነት የከፈልኩበት ቀለበት ነው ታውቂያለሽ። ብዙ ነገር አድርጌ ነው ያመጣሁት ይሄንን ቀለበት እና ዛሬም እንደሌላ ጊዜው እሺ የምልህ ነው የሚመስለው። ቅመም ህይወት ላንተ ቀልድ ነው? ቀልድ አይደለም። እና ታዲያ ምን ማለት ነው እኮ? እንታረቅ ይቅርታ እያልኩሽ እኮ ነው። ለይቅርታው ይሄ በቂ ነው አይደለም? ሁሉንም ነገር ወደ ነበረበት መመለስ ነው ፈልገው። ምንም ወደ ነበረበት መመለስ ነገር የለም። እንዴ ምን ማለት ነው ይሄ? እንዴ ቀለበቱን ነው ይልሰል። አልፈልግም ብሩኬ፣ በቃ ይበቃሃል። ምንም ይበቃል። ለዚህ ነው እዚህ ድረስ ያደከምከኝ። ሃይሚ ትልቅ ፕሮግራም አዘጋጅቻለሁ እኮ ጋር። እኔ አይመለከተኝም ስለ ፕሮግራም። እንዴ ከትልቅ ፕሮግራም እኮ የኔ ህይወት የኔ ልብ ይቀድማል አይደል እንዴ? እኮ ያንቺ ልብ አስቀድሜ እኮ ነው እዚህ የጠራሁሽ እኮ። እና ታዲያ ይሄ ምንድን ነው? እሺ ይቅርታ በጣም ሃይሚ፣ አንቺን አስቀድሜ እኮ ነው እዚህ የጠራሁሽ። የተሰበረ ብርጭቆ መልሰህ መጠገን ትችላለህ? አችልም አይደለ? እኛ እኮ ሰው ነን ሃይሚ። እንደዛ ነው ገባህ አይደል? ሰው አይሰበርም፣ ሰው አያዝንም። እሺ ቅመም ተረጋጊሽ ብሩኬ እኮ ተረጋጊ። እኔን ለማባበል እንዳትሞክር። እንደውም በጣም ተረጋግቼ እያወራሁህ ነው። ከዚህ በላይ ደግሞ ምንም ነገር አልፈልግም። ቦርሳዬን ስጠኝ። ቅመም አውሪኝ በስርዓት። ምን ሆነሽ ነው? ይሄን የመሰለ ዲኮር ለኔ። እኔ እኮ ካንቺ ጋር መጣላት መለያየትም ስለማልፈልግ ስለ በዓል ማውራት እኔ ተወኝ። አሁን ሃይሚ ተረጋጊና አውሪኝ። እሺ ብሩኬ እሺ አውሪኝ በቃ። አንቺ አሁን ውስጥሽ ላይ ያለውን ነገር የፈለግሽውን ንገሪኝ። ልቀቀኝ። ውስጥሽ ላይ ያለውን ነገር እንዳለ ነው ማውራት እንችላለን። ገባህ አይደለ? እኮ ንገሪኝ። ምንም ውስጤ ላይ ያለ ነገር የለም። በቃ አንተም ከውስጤ ወጥተሃል። እንዴት እንደዚህ በቀላሉ ይወጣል? ስማ፣ ቀለበት ደግሞ ጣትን እንጂ ልብን አያስርም። ገባህ አይደለ? እኮ ቢያስርም እኮ ምን ችግር አለ? አልፈልግም። ይሄን ቀለበት አምኜበት ነው አይደለ ከእጄ ያወለቅኩት። እሺ ሌላ ልግዛ ነው? አልፈልግም። እኔ ደግሞ የብዙ መስዋዕትነት የከፈልኩበት ነው እኮ። አልፈልግም። ሃይሚ ለምንድን ነው የማትረጋጊው? ብሩኬ በጣም ተረጋግቼ ለማውራት እኮ ሁሉንም ነገር እናልፈዋለን እኮ። ቅመሜ ስሚኛ፣ ልቀቀኝ። እናስተካክለዋለን እኮ ልቀቀኝ። ምንም የሚስተካከል ነገር የለም ብሩኬ። አንተ ገና ብዙ ጣጣ አለብህ እኮ። በጣም ብዙ ያልተፈታ ብዙ ጣጣ አለብህ። ለምሳሌ ምን እንዴ? ለምሳሌ ይለኛል እንዴ? ታውቀዋለህ አይደል እንዴ ህይወት ላይ እየተፈጠረ ያለው እኮ። ሁሉንም ነገር እኮ ተውኩኝ በቃ፣ አይመለከተኝም ብዬ ቅመሜ። እኔ አንቺን ብዬ እኮ ነው የመጣሁት አይደል? የኔን ችግር ወይም ደግሞ የኔን አንተን ችግር ለማስተካከል ከመሞከር በፊት አንተ ህይወት ላይ የተፈጠረውን ችግር በሙሉ ጠርጋ አስወጣ ወይ ደግሞ አስተካክለው። እሱን ገባህ አይደለ? እኔ እዚህ ጋር ሁሉንም ነገር እኮ ተውን አይደል እንዴ? እሷም እኮ ወጣች አይደል ከኛ ህይወት። በቃ እንደፈለገች መውጣት ትችላለች እኮ በቃ። አስፈላጊ እኮ እናንቺ መጣ እና ይሄ የደስደስ ነው ቀለበቱ፣ የደስደስ ነው። እሷ ከህይወታችን ስለወጣች የደስደስ ነው ቅመም። አይደለም እኔ አንቺን ይቅርታ ግን ወይ ንጉልሃል የደስደስም ከሆነ ሃይሚ ለምን አትረጋጊም? ተረጋጊና ነው በቃ ያለውን ነገር። እሺ ብሩኬ በጣም ተረጋግቼ እያወራሁህ ነው። ንገሪኝ። እሺ በቃ ምንድን ነው? እሺ ስሜታዊ አታድርገኝ። በጣም ተረጋግቼ እያወራሁህ ነው። ሃይሚ በዚህ ጊዜ እንግዳ እየጠበቀኝ። እንግዳ እየጠበቀህ ነው? ስንት ሰው ነው? በጣም ብዙ ሰው ነው። እንግዳ እየጠበቀህ ነው? ሃይሚ ተረጋግተሽ ለምን አትወጣም? እንደዛ ከሆነ ሃይሚ አትመጣም በላቸው። ደውል አሁን ንገራቸው እንደማልመጣ። ፕሮግራሙ እንደተሰረዘ ተናገር። እርግጠኛ ነሽ? በጣም እርግጠኛ ነኝ። ተረጋግተሽ አውሪኝ። በጣም እርግጠኛ ነኝ። ተረጋግቼ ነው እንደውም እያወራሁህ ያለሁት። እንዳንተ ስራማ ቢሆን ይሄን በሙሉ አፈራርሼ ልክ ሄድ ነበር። ሃይሚ ከይቅርታ በላይ ምን አለ? ይቅርታ ስላልበተንኩት ራሱ አመስግነኝ። ይቅርታ እያልኩሽ አይደል? ከይቅርታ በላይ ምን አለ? ሃይሚ ልቀቀኝ። ሳትይዘኝ እናውራ። ምን አለ? እኔ እኮ ሳልይዝህ ነው አይደለ ሐሳቤን እያስረዳሁህ ያለሁት። ሳልይዝህ ነው እያስረዳሁህ ያለሁት። ሐሳቤን በሙሉ ሳልይዝህ ሳልነካህ ነው እያወራሁ ያለሁት። ልውጣልህ አይደል? ሃይሚ ነው የምትሄጂው